وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سبب የሆኑ ሰዎችን አላህ አጅር ይክፈላቸው። ምክንያቱም ልንነጋገር የተቀመጥነው ስለ አላህ ከላም ነው፣ ስለ አላህ ዲን ነው። ይሄ ነገር ደግሞ ኸይር ለመሆኑ ጥርጥር የለውምና ኢንሻአላህ አላህ አጅር ይከፍለናል። ለዚህ ሰበብ የሆኑ ሰዎችን አላህ አጅር ይክፈላቸው። ሁላችንም የመልካም ነገር ቁልፎች አላህ ያድርገን። اللهم اجعلنا مفاتيح خير اللهم اجعلنا مفاتيح خير اللهم اجعلنا مفاتيح خير ومغاليق شر አሁን ሸሩንም መዝጋት እኮ ኸይር መክፈት ብቻ ሳይሆን ሸሩንም አምር ቢልማዕሩፍ ነህይ አኒል ሙንከር ሁለቱንም خيرا مرحبا أحبتي في الله. رئيس التعامل مع الله كالله قال التعامل مع الله مالت كالله قال منو أنوار مالتهم من مالتنا كالله قال منو أنوار. أحبتي في الله، الله جل وتعالى ورب السماوات والأرض والرب هو الخالق الرازق والمدبر. الله جل وتعالى يا سمايات يا مدريتو بولتو مكاكل يالو عالموች ፈጣሪ አስገኚ መጋቢ ተንከባካቢ የነገራችን ሁሉ አስተናባሪ ነው። ስለሱ እንነጋገር። تبارك الذي بيده الملك وهو على كل شيء قدير. تبارك السلاك كفالة الذي بيده الملك يا بأجو نقصنا سلطان هلو بأجو يهونو أملاك الله. تبارك الذي بيده الملك وهو على كل شيء قدير. السبمان ناتشو بنقر لاي شاينا. تبارك الذي نزل الفرقان على عبده يا بباريو بمحمد ابن عبد الله عليه أفضل الصلاة والتسليم بساتشو لي على خاتم الأنبياء والمرسلين الفرقان وشتن حق ليتو فانتو درقو يمياساي يهونون مصحف بباريو لي ياوردو እሱ ጥራት ተገባው፣ እሱ ልቅና ተገባው፣ ከፍ አለ። تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا. تبارك الذي جعل في السماء بروجا الكواكب العظام بسمايات بسماي تلالك كواكبتن የከዋክብቱንም محور መሄጃ መንገድ የፈጠረ ያስገኘ የሆነ እሱ ጥራት ተገባው። جعل فيها سراجا በሰማይም ውስጥ አላህ የምታበራ ለዓለም ብርሃን የሆነችን ፀሐይ ያደረገው እሱ ጥራት ተገባው። وقمرا منيرا አብሪ የሆነች ጨረቃንም ያስገኘው እሱ አላህ ጥራት ተገባው። هو الخالق ፈጣሪ ነው። الرازق መጋቢ ነው። المدبر አስተናባሪ ነው። ማሊኩ ኩል ሸይ የሁሉ ነገር ባለቤት ነው። ሲፈቅድ ይሆናል፣ ካልፈቀደ አይሆንም። ወየምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ። አላህ በጉዳት ቢጨብጥህ ያንን ጉዳት ሊገልጥ የሚችል የለም እሱ እንጂ። ፈፊሩ ኢለላህ ወደ አላህ ሽሹ። ጉዳት ቢደርስብን ወደ እሱ ነው የምንሸሸው። መልካም ነገር ብናገኝ እሱን ነው የምናስበው።
መን ወልዩ ኒዕማ የመልካም ነገር ባለቤት ማን ነው? አላህ። አላህ ጀለ ወተዓላ እናንተ ዘንድ ያለው ጸጋ ከኔ ነው ይላል። መልካም ነገር ሁሉ ከሱ ነው። ሊፈትን ሲያስብ ጉዳትም ከሱ ነው። ያለ አላህ ፈቃድ ሊጎዳ የሚችል አለ? የለም። ጉዳት ከመጣ በኋላ ጉዳቱን ሊገልጥ የሚችል አለ? የለም፣ አላህ እንጂ። ወየምሰስከ አላሁ ቢዱሪን ፈላ ካሽፈ ለሁ ኢላ ሁ ማ የፍተሕ ላሁ ልናስ ምን ረሕመትን ፈላ ሙምሲከ ለሃ ማ የፍተሕ ላሁ ልናስ ምን ረሕማ አላህ ከእዝነት ከርዝቅ ለሰዎች የከፈተው ካለ ያንን የሚከለክል የለም። ሪዝቅ ከማን ዘንድ ነው? ከአላህ ዘንድ። ወማ ዩምሲክ አልሰጥም ካለ ፈላ ሙርሲለ ለሁ ሚን ባዕዲህ ከአላህ በኋላ መጥቶ እነኚህ ሰዎች ሪዝቅ ያግኙ ዝናብ ያግኙ ሊል የሚችል አካል የለም። ማ አሽሐቱም ኸልቀ ሰማዋት ወልአርድ ሰማያት መራ ጊዜ ሰማይና ምድርን ያስገኘ ነው አላህ ጀለ ወተዓላ። የብሱጡ ርዝቀ ሊመን የሻ ለፈለገው ሲሳይን ያሰፋል። ወየቅዲር ከፈለገውም አላህ ያጠባል። የሚያሰፋውም ለሕክማ ነው፣ የሚያጠበውም ለሕክማ ነው ጀለ ወተዓላ። ወልዩ አምሪና ወወልዩ ርዝቅና ቢየዲህ አልሙልክ ወሁወ አልዓሊም አልሙጥለቅ ወለሁ ሱልጣን አታም እውቀት ሄዶ ሄዶ አላህ ዘንድ ያበቃል። ወፈውቀ ኩሊ ዚ ዕልምን ዓሊም ከማናቸውም የእውቀት ባልተቤት በላይ አዋቂ አለ እያለ እያለ አላህ ዘንድ ሲደርስ እውቀት ይሟላል። እኛ ዘንድ ግን ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ ከእውቀት ትንሽን እንጂ አልተሰጣችሁም ይላል። በመጀመሪያ ደረጃ ራሳችንን ለአላህ እናስረክብ። ይህን ነው መጀመሪያ የፈለኩት። አልእስቲስላሙ ታም ራሳችንን ለሱ ማስረከብ አለብን። ለምን ሲባል ያመጣን እሱ፣ የሚመግበን እሱ፣ ወደ እሱ የሚሰበስበን እሱ፣ የሚዳኘን የሚገመግመን እሱ። ከዜናዎች ሁሉ የመጨረሻው ዜና ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር ነው አይደለም? ዓለም ተተራምሶ ሰዎች ተጋይተው ይሄኛው ተሹሞ ያኛው ተሽሮ ይሄኛው ሀብታም ሆኖ ሌላኛው ደህይቶ ሰዎች ተጋብተው ወልደው ከብረው ምን ብለው ዓለም ተተራምሳ ብዙ ነገር ተነቦ ተወርቶ ተሰምቶ መጨረሻ የዜና ሁሉ ማብቂያ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ከፊሉ ወደ ጀነት ይሄዳል፣ ከፊሉ ወደ አዛብ ይሄዳል ነው። ከዚህ ውጭ አለ? ከዚህ ውጭ አለ? ስለዚህ የነገራችን ሁሉ መመለሻ እሱ ነው። ወኢለላሂ ቱርጀዑ ልእሙር ወኢለላሂ ተሲሩ ልእሙር የመጨረሻ ጉዞ ማብቂያ ማጠናቀቂያ ሳሒቡል ሙልክ ያኔ ምድር ላይ የነበሩ ነገስታት ሁሉ አፋቸው ተለጉሞ ሊመኒል ሙልኩል የውም ዛሬ ስልጣን የማን ነው ተብሎ ሲጠየቅ ጸጥ ረጭ ዝም ይባላል። ሊላሂል ዋሂዲል ቀሃር ይላል አላህ ጀለ ወተዓላ። ከፊል ሙፈሲሮች 40 ዓመት አላህ ቢጠይቅ የሚመልስ የለም። ሊላሂል ዋሂዲል ቀሃር ለአላህ ነው። አልዋሂድ ብቸኛ፣ አልቀሃር አሸናፊ የበላይ ለሆነው ለአላህ ብቻ ነው ይባላል። ለዚህ ጌታችን እጅ እንስጥ። እጅ ስንሰጥ ነገራችን ያምራል። መዐላህ ከአላህ ጋር መኗኗር እንወቀው። ጀለ ወተዓላ እጅግ አዛኝ ነው። እጅግ አዛኝ ነው። ትኩረታችሁን ሰብስቡ። እጅግ አዛኝ ነው። በሐዋዚን ጦርነት
ሐዋዚን ማለት ከፈትሑ መካ በኋላ የሁነይን ጦርነት ያው ሲራ ትከታተላላችሁ ብዬ ተስፋ አደርጋለሁና የሐዋዚን ጎሳ ነብዩን ሰለላሁ ዐለይሂ ወሰለም ሊዋጋ ማሊክ የተባለ መሪያቸው ሰዎችን አነሳስቶ ከብቶችን፣ ልጆችን፣ ሴቶችን ሁሉ ነድቶ አወጣ። ተሸነፉ። መጨረሻ ላይ ልጆች፣ ሴቶች፣ ንብረቶች ተማረኩ። ቁም ነገሩ ከተማረኩት ሴቶች መካከል አንዷ ልጇን ታቅፈዋለች። ሄድ ሲል ሮጣ ትይዘዋለች። ወደ ደረቷ ትለጥፏለች። ፀጉሩን ታሻሻለች፣ ታሸተዋለች የምትወደው ልጇን። ነቢ ሰለላሁ ዐለይሂ ወሰለም እቺን ሴት አያችሁን አሉ። አዋየናት። አተظኑነ ሃዚህ ጣሪሐተን ወለደሃ ፊናር፣ ይህቺ ሴት እንዲህ የምትወደዋን ልጇን እሳት ላይ የምትጥለው ይመስላችኋል ወይ አሉ። አታደርገውም በፍጹም። ከዛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ለላሁ አርሐሙ ቢዒባዲሂ ሚን ሃዚህ ቢወለዲሃ፣ ይህቺ ሴት ለልጇ ከምታዝነው በላይ አላህ ለባሮቹ ያዝናል። ዓሊይ ብን አቢ ጣሊብ የቂያማ ዕለት ዳኛ እናት አባትህ ይሁኑልህ ቢባል አልስማማም አሉ። ከእናትና ከአባት በላይ እንደ ሰው አዛኛለ ለልጅ አለ አለ የለም ማለት ነው። እናትና አባትህ ዳኛ ይሁኑልህ ቢባል እኔ አልስማማም፣ አላህ ከእናት ከአባቴ የበለጠ ለእኔ አዛኝ እንደሆነ አምናለሁ ይላሉ። እንዲህ ላለው ጌታ እጅ እንስጥ ነው። እንዲህ ላለው ጌታ እጅ መስጠት እስልምና ይባላል። እጅ መስጠት ማለት አላህ ወይ እኔ ምድር ላይ ስኖር እንደኔ ፍላጎት እንደኔ ፈቃድ ሳይሆን እንዳንተ ፈቃድ እንዳንተ ትእዛዝ ማለት እስልምና ነው። ይሄ እስልምና ወሁወ ዲኑል አንቢያ። አላህ ጀለ ወተዓላ በሱረቱል በቀራ ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ወመን የርገቡ ዐን ሚለቲ ኢብራሂመ ከኢብራሂም መንገድ የሚሸሽ የሚያፈነግጥ ማን ነው? ኢላ መን ሰፊሀ ነፍሰሁ ራሱን ያሞኘ ያቄለ ቢሆን እንጂ ወለቀድ እስጠፈይናሁ ኢብራሂምን በርግጥ መረጥ ነው ይላል አላህ። ወኢነሁ ወለቀድ እስጠፈይናሁ ፊዱንያ ዱንያ ላይ መረጥ ነው። ወኢነሁ ፊል አኺረቲ ኢብራሂም በአኺራ በወዲያኛው ዓለም ከሞት በኋላ ባለው በአኺራ ለሚነ ሷሊሒን ከደጋግ የአላህ ባሮች መካከል ነው። ኢዝ ቃለ ለሁ ረቡሁ አስሊም ጌታው አላህ ኢብራሂም ሆይ ስለም፣ ኢብራሂም ሆይ እጅ ስጥ ባለው ጊዜ ቃል አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ እጅ ሰጠሁ ሰለምኩ ብሎ አለ ኢብራሂም። ኢብራሂም እዛው አላስቀሯትም። ወወሳ ቢሃ ኢብራሂሙ በኒሂ ኢብራሂም ልጆቹን ወሳ ለልጆቹ ኑዛዜ ተወ፣ ተናዘዘ፣ ልጆቹን መከረ። ወያዕቁብ ያዕቁብም ያዕቁብ ማለት እስራኤል ነው። ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ ለእናንተ እምነትን መረጠላችሁ። እምነቱን የመረጠው ማን ነው? አላህ። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ